አልቀነሰም ፍቅሬ ከእስካሁኑ የምወድል ለይታ ያደለ ብዙል አልቀነሰም። ምን ነው ቤቴን ባከራየው ሞቴን ባታፋተኑ ግን አንተ ሰው ግራናተኛው ወዲ ሜዱ ሁሌ መችሽ ማለት ቀጣይ ቪዲዮ አላንኳኳ አረ በርጣሚውስ ግን መች ነው ቁም ነገር ያለው ቪዲዮ የሚሰራው? ሰማንታ የሰፈር ሰዎች እድር ለምንድን ነው የማትገቡት እያሉ እኮ ነው። ለምን አንገባ? እድር ለምንድን ነው የምንገባው? ምን አውቄ ስንሞት ሊቀብሩን መሰለኝ። እድር ካልገባን አይቀብሩንም እንዴ? እኔ ምን አውቃለሁ? እኔ ከዚህ በፊት ሞቼ አላውቅ። እሱማ እኔም ትዝ አይለኝም። ግን ሲጀምር ለምን እንሞታለን ማለት እና ቆመህ ልትቀር ነው እንዴ ሐሳብ? እኔ ምን ያስቆመኛል? አልተኛም እንዴ? ያው እቅዴ ውስጥ የለም ለማለት ፈልጌ ነው። ኧረ ተው እቅዴ ውስጥ የለም። አንተ በጣም ታሾፋለህ በእናትህ። እና መቼ ነው ለመሞት ያሰብከው? በል አይ ብዙ አልቆይም። 180 190 ሲሞላኝ ይሄዳል። ኧረ ተው እንጂ በልጅነትህማ እንዳትቀጭ። ቢያንስ 200 ድፈን። እንግዲህ እስኪ ኑሮውን እያየን እንጨምራለን። አትቀልድ በእናትህ። ነገ ምን እንደሚገጥመን አናውቅ። ያው የሰው ልጅ ተሰባሪ ነው ማለት እኔ ቻይና ቃለኝ እንደምሰበር አይደለም። ያው ምን እንደሚገጥመን አናውቅም ለማለት ፈልጌ ነው። ለምሳሌ አሁን አንተ እዚሁ በተቀመጥክበት ድፍት ልትል ትችላለህ ማለት ምን ያሰብከው ነገር አለ እንዴ? ኧረ እኔ ምንም አላሰብኩም። ምን ባለፈው ያበደርከኝን ብር መልሼልሃለሁ። 30 ብር ነው። አዎ እሱንማ መልሰህልኛል። እንደውም 5 ብር ጨምረህ ነው የመለስከው። እና ምን አይ ምንም እንትን እንሂድ። የት እድር እንግባ። ይሄ ልጅ ማለት ነው ቲክቶክ ላይ በጣም ከሚያዝናኑኝ ልጆች አንዱ ይሄ ነው። አኪ ይባላል። ቲክቶክ ላይ ማታውቁት ከሆነ ሰርች አድርጋችሁ ፎሎ አድርጋችሁ ተከታተሉት። በጣም አድክም። አሁን ላይ ግን መልቀቅ አቁሟል መሰለኝ። ቆይ በዚህ ብርድ ገላህን ስትታጠብ በተለይ በአሁኑ ሰዓት ይህ ክረምት አሬ በርጠኒውስ ሄሎ መብራት ኃይል ነው። ይድፋ አቦ እንደ አንተ መቀለጃ ሆኜ ልቅር አወከኝ እንዴ? በድምጼ ድምጽህን ይንሳ። ይሄ ግመል ኮቴ መሰለ ድምጽህ ሊጠፋኝ ነው። ባለፈው ደውለህ አጎቴ አቶ መብራቱ ጠፋኝ ያልከው ልጅ ነህ? አዎ አስታውሰኸኛል። እና እንዴት ነው አቶ መብራቱ ተገኘ? ምን ይገኛል? ሞቷል አሉ እኮ። ምን ነው በሰላም መብራት ይዞት ነው ያሉት? አይ እንግዲህ ምን ይደረጋል። ነፍሱን መብራት ኃይል ማለት አጸደ ገነት ያስገባለት። አሚን አሚን በአምላክ አይ ቶ እዚሁ ነው። እሺ እና ምን ፈልገን የደወልከው? እዚህ እኛ ሰፈር ያለው ትራንስፎርመር ምንድነው ትራንስፎርም የሚያደርገው ማለት እንትን ይሄን የመብራቱን ፖል አወቀው? አዎ እና ፖሉ ምን ሆነ? ምን ይሆናል? ያው ዝም ብሎ ተገትሯል። ገትሮህ ይቀር። አረ በፈጠረ በረባ ባረባው እየደወልክ አትረብሸን። እኔ እኮ ሰላም ልበላቸው ብዬ ነው። ሰላምህን ይንሳ። አሁን የምትፈልገው ነገር ከሌለ ልዘጋው ነው። እንትን ይሄ የመኝታ ቤት ያምፖል። እሺ ማታ ስተኛ አጥፍቼው እየተኛው ለሊት ስነሳ በርቶ ነው የማገኘው። በእውነት በል እስኪ። የምር ጸበሉ ሰደው አምፖሉ? አዎ ጸበሉ ሰደውና አብራችሁ ተጠመቁ ይለቃችኋል። ነግሬሃለሁ። ድጋሜ በዚህ ስልክ ብትደውል እንዳጎት መብራት አስይዤ ነው የሚገልህ። ስርዓትህን ያዝ። ይህ ልጅ የሚያመጣቸው ሐሳቦች አይዲያዎችን ኬት እንደሚያወጣቸው ነው በቃ ማወቅ እንፈልግ። የሚገራሩ ቪዲዮዎች ነው የሚሰራው። እሺ ዛሬ አዲሱን ትሬንድ እንጫወታለን። ተማረባ ወርታኛ ሰው አንድ እያበደ እኮ ነው የሚኖረው። እኔ ኑሮውን ባየው ግን አንድ ቀን ማለት ነው ምን አይነት ሁሉ እንደሚሆን ትክክለኛ ኑሮ አለ። እሱም ባየው ደስ ይለኛል። ቲክቶክ ላይ እኮ በቃ አንድ ቁም ነገር የለም። በቃ ብቻው ሲያብድ እኮ ነው የሚኖረው። እስኪ አሁን እና እንዴት ነው ምሳው ተመቸሽ? አሬ እኔ ፍቅር እኔ ሆዴ ውስጥ ምንም ጠብ ያለ ነገር የለም። ያንተ ብጥብሽና 2 በርገር በልተሽ ጠብ ያለ ነገር የለም ታያለሽ። ያው ሂሳባችሁ 10 ሺህ መጥቷል። የምን 10 ሺህ? አንተ እንደ አረባኬ የኛ አይደለም የሌላ ሰው ነው። የኔ ፍቅር የኛው ነው። ያምሻል እንደ 10 ሺህ ብር እኮ ነው የሚለው። አይደለም እኮ ፍቅር ቅድም ስልክ ልታወራ ወጣ ስትል ብቻዬ እንዳይደብረኝ ብዬ የቤቷን ስፔሻል አዝዤ ወሰድ እያረኳት ነበር። እንደ አረ ወንዚ ወሰድሽ እንደ አንተ ዝም ብለህ ታመጣላታለህ እንዴ? እኔ ምን ላርግ አዘዘችኝ አመጣው። እሺ እንዴት ነው ስፔሻሉ ጋር ነው ራሱ 10 ሺህ የሚመጣው? የኔ ፍቅር ለማታ ብዬ እኮ 3 በርገር ቴካው ያዝዣለሁ። አይዞህ እንግዲህ ወንድሜ ያጋጥመው። ኧረ ተወኝ በእናትህ። እኔ እዚህ ቤትና መኪና ለመግዛት እጣጣራለሁ። እሷ ከስር ታጭደኛለች እንዴ። እና ቤቱን አትገዛልኝም? ምን የጨረቃ ቤት ነው የምገዛልሽ? እቺ አትሆንም። እቺን በሆነ መንገድ አምልጣት። አንተ እስክትመጣ ብዬ የቤቱን ስፔሻል። እሺ የሴቶች ቋንቋ ይላል እና እስኪ ምን አይነት ቋንቋ ነው የሚናገሩት? አየሩ ደስ ይላል አይደለ? ሂድ
ልትሄድ ነው? ውይ አልሄድኩም አለው። ዝም በል አውራ ማለት ጭራሽ ዘጋኸኝ። ኧረ አልዘጋሁሽም፣ ላወራሽ ብዬ እኮ ደግሞ እርቦኛል። እኔን ይራበኝ የፈለግሽውን እንበላለን። ምን እንብላ? ጭራሽ ያማረኝንም እኔ ነኝ የምነግርህ። እንደውም ሂድልኝ። አልሄድም እንዴ እንደ ቅድሙ ልታረጊኝ? ሂድ ማን ከሷ ጋር ይቃጠላል እንዴ? እውነትም እየሄደ ነው እንዴ? ሲዳልኩት አንተ ኧረ እባክህ የወሬ ጥማት መጣ ነው ባጣራ በያስታውት እንጂ የማን ወሱ ማውጃ ቢሎ ለፔጃሉ እንዴት ልጅ ላገላገኛ መሰረት መጥቻለሁ መሰለኝ። በዛ ላይ አራቱ የትኛው ነው ጀለስ ግሪ ነው ጀለስን እጂ ያደረሱ አሁን ያልኩ እኮ ነው። ምንድነው ይቅርታ ለጥራግልህ ሽት ቤት ተከትሎት አልገባም። ልጥረግልህ ምን ነው የምጠርገው? ሁለት የሚጠረግ ነገር አለ እዚህ ጋር። የትኛውን ነው የምጠርገው? በርጠሚውስ ቤኪ እኔ የምልህ ውሻ አለኝ። ኧረ ውሻ ትንሽ ውሻ ነች። በምን ቢኖርስ? እውነት ምን ታታለህ? ፈርተሽ ውሻ ትፈሪያለሽ? ውሻ እኮ ምን ሊያጫውት ምናምን ነው። ሰላም ነው የመጣችሁ እንዴት ናችሁ? አለናለን። ያቺ ውሻ አለች ወይ? ትንሽ ውሻ ውሻ አለች። መልክ ብቻ አትናከስ እንዳትፈሩ። እሺ ውሻ ትፈራለች። La donna è mobile, qual piuma al vento. ታይታኒክ ላይ ያለው ጃኬ ሞተ። ዝናብ ፈርተህ ያገኘኸው መኪና ውስጥ ገብተህ ስትታፈስ በዛት እኮ በጣም ዝገት ነው። አደራ ተሳስታችሁ የሰው መኪና ውስጥ እንዳትገቡ። ተሳስታችሁ ኢቭን ከቤት ባትወጡ ይመረጣል። ቤት ሆናችሁ ራሱ ከተረፋችሁ ነው ቤቱን ላይ ይመጡላችኋል። በተለይ በሰሞኑ እስኪ እግዚአብሔር ይስጥልኝ እንደው አቆምክልኝ። የዘንድሮ ዝናብ በጣም ከባድ ነው። ተራመድ ክንድህን በርታ። ለእናት አገለች ሙቺ ነው እንግዲህ ጀለስ ይላል የድሮ ጊዜ ያስታውሳል። ዘመቻ ላይ ታዲያ ይሄ ዘፈን ካልተከፈተ ምኑን ዘመቻ ሆነ? ወዴት ነው የሚሄደው መኪናው? ወደ ጦርነት ነው። ቲክቶክ ላይ ግን የሚሰሩት ፕራንኮች እያያቻቸው ነው። በተለይ አዳማ ልጆች ላይ የሚሰሩ ፕራንኮች በጣም ቆሌ የሚገፉ ፕራንኮች። በቃ እንዲህ በመኪና እየሄዱ ናግባ ህዝቤ ድራይ ቀደዳ እና እንደዚህ አይነት ፕራንክ አትስሩ። እዚህ ልጅ ጋር ባለፈው ተዋግቻለሁ። አቤት ሲዋጋ በአንድ ጥይት 3 ሰው ነው የሚመታው። በስመ አብ። ይሄንማ ፊት ለፊት እንትን ማድረግ ነው። በቃ ፊት ለፊት አድርገህ ይሄ ከፊት ነው መሰለፍ ያለበት። ምሽግ ሰዋሪ አይፈራም። ምሽግ ሰዋሪው አይፈራም። ምሽግ ሰዋሪ አይፈራም። ምሽግ ሰዋሪ የቀበልነው ሚካኤል ያዋሰው ገብርኤል ሀገር ሰላም ብለህ ከቤት ወጥተህ እንዲህ ስትታፈሳስበዋል። አፈሳው ግን በጣም በርትቷል እየተባለ ነው ወገኖች፣ በጣም በርትቷል እየተባለ ነው በከባዱ። እሺ የዛሬ ቪዲዮአችን ይህን ይመስል ነበረ። በቪዲዮ ፈታ ዘና እንዳላችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ቪዲዮን ላይክ ማድረግ እንዳረሱ። ቀጣይ የምለቃቸው ቪዲዮዎች እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ፒስ